في عدد الشدات في التشهد ومواضعها سلا تشهد شداዎችና ስለ ቦታዎቹ ነው የሚነግረን የምንቀራቸው ቂራአቶች እንዳይሸውዱን በጣም ጠበቅ የሚባለው ነገር ጠበቅ እንድናረግ ላላ የሚባለው ነገር ደግሞ ያው ላላ እንድናረግ የተሸሁድ ሸዳዎች ተሽዲዳቱ ተሸሁድ 21 ሸዳ ያ ተህያቱ ማለት ነው 21 ናቸው ይላል 21 ቦታ ላይ ሸዳ አለው ይላል እንግዲህ ተሸሁድ ያለበት ምክንያት ሁለት ሸሃደተን ያለውና ነው እንጂ ተህያው ነው ሙራዱ ማለት ነው በዛ ተገልቦ በዛ ተጠርቶ ነው ይሄ ተሸሁድ የምንለው ተሸሁድ الأول ተሸሁድ الآخر የምንላቸው التحيات والبركات ብለን የምንቀራው ቂራአት ነው 5 في اكمله አምስቶቹ ሙሉ ላይ ነው ማለት ነው وهو ما لا يسن بتركيب في الجلوس الأول ያው በመጀመሪያው መቀመጥ የማይተው መተው ሱና የማይሆኑ ነገሮች ናቸው و16 في اقله ደግሞ 16ቱ ደግሞ አቀለ ተሸሁድ ላይ ነው ተሸሁድ الآخر ላይ ነው እነሱ ናቸው ሁሉንም ይነግረናል ኢንሻአላህ في الجلوس الأول فالتشديد في التحيات 2 وهما على التاء والياء التحيات بلانتنل ياء لاينا تاء لاي ነው وتشديد المباركات الصلوات المباركات الصلوات تنل عندنا على الصاد الصاد ላይ ያለ ሸዳናት الصلوات ብለን ለነቀራ الصلوات ብለን ብንቀራ አይቻልም ማለት ነው الطيبات ስንል ደግሞ على الطاء والياء ጧኡና ያኡ ላይ ያሉ ናቸው ማለት ነው الطيبات ብለን ትንል ማለት ነው ሊላህ ትንል ደግሞ አንድ ናት على لام الجلاله ሊላህ ትንል አመል ጀላላው ላይ ያለ ሸዳናት እሷን ጠበቅ አርገን መቅራት አለብን ማለት ነው السلام على السين السلام ትንል ደግሞ እሲኑ ላይ ነው ያለችው ሸዳ عليك ايها النبي ትንል ደግሞ على الياء والنون والياء ايها النبي ብለን ስንል ያኡ ላይ እንደገና ኑኑ ላይ ሁለተኛው ያኡ ላይ ነው ሸዳው ايها النبي ብለን ትንቀራ ማለት ነው ነብይ ብሎ ማለት ምንድነው من النبوة وهو المكان المرتفع نبوة ማለት ከፍታ ያለ ቦታ ተይዞ ነው المكان نبوة ብሎ ማለት هو المكان المرتفع ከፍ ያለ ቦታ ነው سمي النبي به نبي ብሎ የተጠሩበት ምክንያቱ ነብያችን لانه مرفوع الرتبه درجاቸው በጣም ከፍ ያለ ለመሆኑ ነው او رافع الرتبه من تبعه ወይንም የተከተላቸውን ሰው የደረጃ ከፍ ያረጋሉና ነው ማለት ነው او بالحمزه نبي ተብሎም ተቀርቷል ይላሉ ይሄ ነብይ ብሎ ማለት እንደማንም እሳቸው የሚወሩ ከአላህ ዘንድ የወሬ የሚደርሳቸው የሆኑ ጅብሪል የመጣ ይነግራቸዋል ወይንም እሳቸው ደግሞ ለኡመቶቻቸው ለኛ የሚያወሩ ስለሆኑ ነብይም ተብሎ ይባላል ነብይ ማለቱ ይበልጣል ማለት ነው ورحمه الله على لام الجلاله ورحمه الله تنل لام الجلاله ላይ ነው ሸድ ያለው وبركاته السلام على السين السين ላይ ነው ያለው ደግሞ ሸዳው علينا وعلى عباد الله على لام الجلاله وعلى عباد الله بلن تنل لام الجلاله ላይ ነው وعلى عباد الله بلن ጠበቅ አርገን መቅራት አለብን والصالحين على الصاد الصالحين ብለው ሲሉ ሲል ሰውየው ሷዱን ጠበቅ አርጎ መቅራት አለበት ማለት ነው አሽሃዱ አላ ኢላሃ ኢላላህ አላ ላሚል አሊፊ አላ ብሎ ሲል ላመል አሊፉ ላይ ሸዳለሽ ጠበቅ አርጎ መቅራታል አሽሃዱ አላ ኢላሃ ብሎ ሲል ያው አላ ብሎ ላማን ጠበቅ ማረግ አለበት ወአሽሃዱ አነ ሙሐመድን አለ ኑኒ أن محمدا سل دمو نون والله يالا شدا ነው እሷን ጠበቅ አርጎ መቅራት አለበት محمدا رسول الله سل دمو على بيبي محمد وعلى الراء على الجلاله محمد رسول الله سل لا الا لام الجلاله ላይ ነው ያለው ማለት ነው التحيات እንግዲህ فقهاء المتأخروች ማዕና ይሄ التحيات የተባለበት ምክንያት አስቀምጠውለታል እንደው በሐዲሱ ምን ተንባይል فقهاء المتأخروች እንግዲህ ያገኙበት ሐዲስ ሊኖር ይችላል እሳቸው እንዲያስቀምጡት التحيات ብሎ ማለት ሰው ሁሉ የሚከባበርበት ጀምዕ የተደረገበት التحيات ብሎ ተህየትን ተህያት ነው ጀምዕ የተደረገበት ምክንያቱ ንጉሶች
በጣም በየአይነቱ እንዲያገሩ አደት ክብር የሚሰጥባቸው ቋንቋዎች ይኖራሉ ማለት ነው። ለዛ ነው አተህያቱ ብሎ ጀሚዕ አረገው ይላል እና ተህየትን ተህያት ነውና ማለት ነው። وهي ما يحيى به من سلام وغيره التحية ምንለው ሰላምም ይሆናል ለሰላምታም ለክብርም ይሆናል ቀስድም ይለዋል እንደማንም ወይ ደግሞ ሹመት ወይንም አዘማ ነው ይላሉ እንደማንም ሰው ሁሉ የሚከባበርበት ነገር ማለት ነው። አሰላሙ አለይኩም ማለትም ይችላል እንዴት ዋላችሁ ጤና ይስጠኝ እንዲያገሩ ቋንቋ ነው ብቻ እንዲያገኛ ሙስሊሞች አሰላሙ አለይኩም ክብራችን ትልቁ ክብራችን ሰው ሲገላኝ አሰላሙ አለይኩም ወአለይኩም ሰላም እንደዚህ መባባል ይህ እኮ ሰው ሁሉ የሚከባበርበት ነገር ሁሉ ሊላህ ለአላህ ነው ማለት ነው። እና ይሄ ነው ይሄ መጣበት ምክንያቱ ነብያችን አለይሂ ሰላቱ ወሰለም ወደ ኢስራእ ሲሄዱ ሲድረተል ሙንተሃ ላይ ደረሱ ነው የሚሉት ፉቃሃው ሙተአኺሮች ሲናገሩ ይሄን ማለት ነው። ይሄ የተባለበትን ነገር ደግሞ ሁኔታውም ደግሞ ያስመስላል እና ሲድረተል ሙንተሃ ላይ ሲደርሱ ጅብሪል በቃኝ እኔ ከዚህ በኋላ መሄድ አልችልም ብሎ አላቸው ይላል። فلما وصل النبي صلى الله عليه وسلم ليلة الإسراء لما جاوز سدرة المنتهى غشيته سحابة ልክ ሲድረተል ሙንተሃ ላይ ሲደርሱ እንደ ዳመና ሆኖ ኑር ነገር አጽበረበራቸው ማለት ነው። በጣም መልኩ የተለያየ ሆነ ማለት ነው። فوقف جبريل ولم يسري معه ጅብሪል ሲድረተል ሙንተሃ ማለት ከሲወርዱ ተታች ተላይ የሚወርደው ተዛ አያልፍም ተታች የሚወጣው ከሲድረተል ሙንተሃ አያልፍም ኬላ ማለት ነው። ኬላ ናት ዓለም ነው በየቀኑ አላህ የተለያየ ኑር ያለብሰዋል ማለት ነው። ልክ እዛ ሲደርሱ ጅብሪል ቆመ ይላል እኔስ አልሄድም አላቸው። فقال له النبي صلى الله عليه وسلم لا تتركني أسير منفردين እንዴ ሁሉ ዓለም መተን ሰባቱን ሰማይ ጥሰን መተን ይሄን ሁሉ ዓለም መተን ካንተ ጋር እንደ ከዛ ወደ አንዳ ብቻዬን እሄዳለሁ እና ባክህ ተከተለኝ አሉት። فقال جبريل وما منا إلا له مقام معلوم አይ እኛ እኮ መላእክቶች የተወሰነ ፊርማት አለን ከዛ አላህ ከወሰነልን ድንበር ክልል ማለፍ አንችልም የማለፍ ቅዋም የለንም እኔ ተይታለፍኩኝ እሞታለሁ ወይም ደግሞ እቃጠላለሁ እንጂ ይሄን ማለፍ እድል የለኝም ብሎ አላቸው ይላል። فقال سير معي ولو خطوة ረንዶ አንድ እርምጃም እንኳን ቢሆን ባከን ሁሉ ዓለም አንድ ላይ መተን እዛህን ላይ እንደው ትንሽ እንኳን ሸኘት አድርገኝ አሉት ይላል። فصار معه خطوة فكاد أن يحترق من النور والجلال والهيبة والصغر وذاب حتى صار قدر العصفور حدث ማለቱ ኑሩ ነገር አልቻለውም ቀለጠ እንዲሁም በጣም ደነገጠና ልክ ያ ግዙፍ የሆነው ጅብሪል የዲያቦ ሻህል ሞሸሞሸ ይላል እና ስለዚህ አልቻለውም ማለት ነው። فأشار إلى النبي صلى الله عليه وسلم ودي نبياتنا ملك ستاتشو بأن يسلم على ربه إذا وصل مكان الخطاب منا قربت وتالي الله ناساتشو منا قربت ولاية الدرس إيهن سلامتا أقرب من دل بلو تعلم من المريوال إيهن بل التحيات لله السلام عليك أيها النبي ورحمة الله عليه إيهن بل يميل إشارة ستاتشو. فلما وصل النبي صلى الله عليه وسلم إليه قال التحيات المباركات الصلوات الطيبات لله التحيات سو كل مكبابربت المباركات خير اسراوش مجمامر الصلوات امست توقع الصلاه مسجدوا الطيبات ملكام سراوش لله لا الله يتقبو ናቸው ሶላት የሚሰገደው ለአላህ ነው ለአላህ ብለ ለሰው ይታይሆን ማለት ነው ክብር የሚሰጠው ለአላህ ነው خير ስራዎች መልካም ስራዎች የምንሰራው ለአላህ ብለ ነው እንጂ ለሰው ለምንታል ዋጋ ቢስ ናቸው እና ስለዚህ ይሄን ሲሉት فقال الله تعالى الله ብሏል السلام عليك ايها النبي ورحمه الله وبركاته በአንተ ላይ የኔ ሰላምታ ይውረድብህ ምን ጊዜም ሰላማዊ ሁደህ ኑር ተጎዶሎ ነገር ሁሉ ተጠበቅ አላቸው ይላል። አንተ ደረጃ ከፍ ያልክ ሆንኩ ነብይ የአላህም ረህመት ይውረድብህ የአላህም በረካ ይውረድብህ አላቸው። ይሄን ሲላቸው فأحب النبي صلى الله عليه وسلم أن يكون لعباده الصالحين نصيب من هذا المقام ይሄን እድል
ሷሊህ የሆኑት ባሮቼ እንዳያመልጣቸው አሉና አሰላሙ አለይከ ብሎ ሲላቸው فقال السلام علينا وعلى عباد الله الصالحين በእኛም ላይ የአላህ ሰላምታ ይውረድ በአላህም ባሮች ላይ ብለው በአላህ ባሪያ ላይ የአላህ ረህመት ይውረድ ብለው ሲሉ ሰይጣን ተደሰተ ይላል አስሷሊሒና ብለው ሲሉ መንጥቀው ጣሉት ማለት ነው እና እኛ ሷሊህ ተሆን በዓለም ላይ የሚቀራው ተሸሁድ ለኛ የሚደርሰና ማለት ነው ስንት አሪፍ አለ ስንት ወልይ አለ ስንት ሷሊህ አለ አስሷሊሁና ሲል ኡመተል ሙሐመድያን የሚያዳርሳልና ሷሊህ ተሆን የዓለም ዱዓ ይደርሰናል ማለት ነው ሷሊህ ታልሆነ ግን ይሄ ዱዓ ያልፈናል ማለት ነው فقال جميع اهل السماوات والارض በሰማያትና በምድር ያሉት መላእክቶች ሁሉ ብለዋሉ اشهد ان لا اله الا الله واشهد ان محمدا رسول الله ማልኛኮ በአላህ አንድነት እንመሰክራለን በመሐመድም መላእክተኝነት እንመሰክራለን ብለው አሉ ይሄን መሰከሩ وانما لم يحصل للنبي صلى الله عليه وسلم مثل ما حصل لجبريل من المشقه وعدم الطاقه منه ጅብሪል ሽረተል ሙንተሃን ሲያልፍ ቀለጥ አልቻለም ነብያችን ያ ነገር አላገኛቸውም ተቋቁመውታል ጅብሪል ያገኘው ነገር ነብያችን ላይ ታይከሰት ለምን ቀረ ቢባል لأن النبي صلى الله عليه وسلم مراد مطلوب فأعطاه الله قوة واستعدادا لتحمل هذا المقام بخلاف غيره الله أكبر እንግዲህ ይሄን ዓለም ነብያችን አለይሂ ሰላቱ ሰላም ለላ በሲራ ላይ ሲናገር በጣም እንትን አላቸው ረሱላችን አለይሂ ሰላም መካ በነበሩ ጊዜና በጣም እንግልታት ይደርሶባቸዋል ያው አስዋቦቻቸው እስከሚሰደዱ ድረስ እሳቸው መስገጃ እስከሚያጡ ዲዕዋ ማረጊያ ቦታ እስከሚያጡ ድረስ በጣም ተሰቃይተዋል ባለቤታቸው ኸዲጃ ሞተችባቸው እንደገና አያታቸው ሞተባቸው እንደው ሲሉ በጣም አጎታቸው ምን ሲል በጣም ነብያችን አለይሂ ሰላቱ ሰላም ተንገላቱ አሁን አላህ የመሬት ሰዎች ተጠሉህ የመሬት ፍጡሮች ተጠሉህ የሰማይ በሰማይ ያለው ፍጡር አንተን ይወድሃል ና ትንሽ እስቲ ተዝናና ና ቶሎ ብሎ ነው አላህ ወደ ሰማይ ያወጣቸው ማለት ነው سبحان الذي اسرى بعبده من المسجد الحرام الى المسجد الاقصى ብሎ الى المسجد الاقصى ብሎ ሲናገር ከመካ ቤተል መቅደስ ሰባቱን ሰማይ ሾልከው ወደ ሲድረተል ሙንተሃን አልፈው ከአላህ ጋር ንግግር ገዋል ማለት ነው እና ስለዚህ የዛ ጊዜና ያላቸውን እንግልታቴ አላህ ምን ያህል ደረጃ እንደሰጣቸውና አላህ ምን ያህል እንደሚወዳቸው ለዛ ማስተዋቂያ ነው ይላል ህዝቡ እንዲያቅ ነው ይላል እና ስለዚህ ያስረተል ሙንተሃን አልፈው ሲሄዱ ረሱላችን አለይሂ ሰላቱ ወሰለም ምንም ነገር እንቅፋት አላገኛቸውም አልፈረሙም እንደገና ደግሞ ጅብሪል እንግዲህ ተመለካ ሁሉ ግዙፍ ነው ጅብሪል በጣም የሚያስፈራ ነበር አልቻለም ይሄም መቋቋሚያ አላህ ሰጣቸው ያን ሁሉ ተቋቁመው እዛ ደርሰው እስከሚመለሱ ድረስ ምንም አልሆኑም ማለት ነው ለምንድነው ቢባል ድሮውንም ከመሬት ወደ ሰማይ ሲወስዳቸው አላህ ወደ ላይ እንትን ሲላቸው ፈልጓቸዋልና ነው የታሰቡትም እሳቸው ናቸውና ነው እንጂ ማንም ነብይ ወደ ላይ ተቃንቶ ይሄን ድል አላገኘውም ማለት ነው ነብያችን ደግሞ አለይሂ ሰላቱ ሰላም ኡመቶቻቸውን በጣም ይወዳሉ እኛ አንድ ጥቅም ስናገኝ አንድን እንኳን ጓደኞቻችን ወይንም ነው በሰቦቻችን እንኳን አስተውስም እሳቸው ግን እዛ ሄደው አሰላሙ አለይከ ብሎ ሲላቸው አሰላሙ አለይና ወአላ ኢባዲላሂ ሷሊሂን ነው ያሉት በአንተ ላይ የኔ ሰላምታ ይኑርብህ ብሎ ሲላቸው አረጌታ እኔም ብቻም አይደለም ኡመቶቼ ለው ቢልቂያማ የኔን መንገድ ለሚከተሉ ሁሉ ያንተ ሰላምታ ያንተ እኮ ሰላም ይውረድባቸው ብለው አሉ ነብያችን አለይሂ ሰላቱ ሰላም መለከ ሁሉ ተገረመ ምን አይነት ባሪያ ነው አላህ ምን የፈጠረው ባሪያ ነው ነው አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ብለው አሉ ማለት ነው ሁሉንም መሰከረላቸው የሰማውም የምድሩም ሁሉ መለከው በአንድ ሆኖ መሰከረላቸው ጅኑም ኢንሱም መሰከረላቸው እንደገና ዛፉም ቅጠሉም መሰከረላቸው ማለት ነው አንድ ሰው ለኔ ጥቅም ብሎ እስካላላ ድረስ ለወንድም የብሎ እስካላ ድረስ አላህ ያከብረዋል ማለት ነው ስለዚህ ይሄ ሶላት የአላህ መገላኛ መስመር መክፈቻ ነውና ሶላታችንን በደንብ አድርገን ጠብቀን መስገድ አለብን የምንቀራቸው ነገሮች ተጠንቅቀን መቅራት እንዳለብን ነው